ማድረግ፣ አለመጠራጠር፣ መናዘዝ፣ እውነት መናገር፣ መመስከር ብለው በእንደዚህ አይነት ትርጉም ኪዳነ ወልድ ይተረጉማል ማለት ነው። ኪዳነ ወልድ ክፍሌ በዚህ ደረጃ ተርጉሞ እናገኛለን። ለምን? አሚን የሚለውን አምነ ከሚለው ነው። አምነ አመነ ነው። አመነ። ስለዚህ ማመን ሃይማኖት ምንድነው ብለናል? ማመን መታመን ነው ብለናል አይደል? ሃይማኖት ማመን መታመን ከሆነ መታመን ለእግዚአብሔር ነው። መታመን ለእግዚአብሔር ነው። ለምን? ለሚያምኑት ሰዎች እግዚአብሔር ራሱ ታማኝ ነው ማለት ነው። ለሚያምኑት ሰዎች እግዚአብሔር ታማኝ ነው። ለሚያምኑት ሰዎች እግዚአብሔር ታማኝ ስለሆነ መታመን ሰዎቹ የሚያምኑት ለዘላለም ታማኝ ሆኖ የሚኖር ራሱ እግዚአብሔር ነው። ማመን ደግሞ ለሰዎች ነው። ማመን ለሰዎች ነው። ሰዎች እግዚአብሔርን ያምኑታል። ሰዎች እግዚአብሔርን ያምኑታል። እግዚአብሔር ታምኖ ይኖራል ማለት ነው። አንደኛው ትርጓሜ። ሁለተኛ መታመን ደግሞ ለሰዎች ይሆናል። መታመን ለሰዎች ይሆናል። ለምን ካል እግዚአብሔር የሚታመንባቸው ለምን እንደ ኢዮብ ለእግዚአብሔር ምንድነው የታመነ ነው። አይክድም። የማይክድ በመከራ ብዛት በጭንቅ ብዛት ሀብት በማጣት ልጆቹን በማጣት ሰውነቱን በማጣት ሚስቱንም እስከ ማጣት ድረስ ለእግዚአብሔር የታመነ ነው ማለት ነው። ረከብኩ ኢመነ ዘከመ ልቤ እንደ ልቤ የታመነ ሰው አገኘው እንዲል እንደ ልቤ ማለት ልቤ የምትወደውን ያንን መወደድ ታማኝውን አገኘው ማለት ነው። ስለዚህ መታመን ለሰዎች ሆናል ማለት ነው። ለማን? ለእግዚአብሔር ይታመናሉ። ላመኑት እግዚአብሔር ራሳቸው ይታመኑለታል። ደማቸውን በማብሰስ አጥንታቸውን በመከስከስ አንገታቸውን ለስለት እግራቸውን ለሰይፍ ሰጥተው አንገታቸውን ለሰይፍ ደረታቸውን ለጦር ሰጥተው ይታመኑለታል። ለምን? ብንሞት ምን ያደርገናል? ያድናል በማለት። ስለዚህ ማመን ነው ብለናል። ሃይማኖት አምነን አሚን ወይንም አምነ አመነ ከሚለው የግዕዝ ቃል የወጣ ነው ማለት ነው። ማመን የምናምነው አካል አለ። ከያስ መቀበል አምነናል። ያመነው ደግሞ ሲገለጽ መቀበል ነው። መቀበል ተቀበለው ማለት ነው። ያዘው፣ የራሱ አደረገ። ስለዚህ በዚያ ባመነው ያመነውን ተቀበለና ምን አደረገ ማለት ነው? የተቀበለውን ደግሞ ተስፋ አድርጎት ይኖራል ማለት ነው። እኛ ሃይማኖት አለን፣ አምነናል፣ ተቀብለናል። ራሱ ክርስቶስን ወይም ማስተምሮን ወይም ቅዱስ ሥጋው ክቡር ደሙ እነዚህ ሁሉ ነገሮች ተቀብለናል። እየተቀበልነው እንኖራለን። ተቀበል ነው ግን ደግሞ ለወዲያኛው ደግሞ ተስፋ አድርገነው እንኖራለን ማለት ነው። ተስፋ አድርገነው እንኖራለን። ስለዚህ ተስፋ ማድረግ ነው። ተስፋ የምናደርገውን ደግሞ አንጠራጠረው። አምነነዋል፣ ተቀብለነዋል፣ ተስፋ አድርገነዋል። ከያስ ደግሞ አንጠራጠረው። ተስፋ ያደረግነው እኮ ላያወርሰን ይችላል ብለን አንጠራጠርም። እግዚአብሔር ያዘዘውን ሕጉን ትእዛዙን ፈጽሞ የሚኖር ሰው እግዚአብሔርን ይጠራጠራል? አይጠራጠርም። እግዚአብሔር ለታመኑለት ሰዎች የታመነ ነው። እግዚአብሔር እንደ ሰው አይደለም ይላል። እንደ ሰው አይደለም። ለምን? ሰው አሁን ቢያምኑት አሁን ይከዳል፣ አሁን ቢያቀርቡት አሁን ይርቃል፣ አሁን ቢያገኙት አሁን ይታጣል። እግዚአብሔር ግን ምንድነው? ይህ ሁሉ የሌለበት ቅረብው ወደ እግዚአብሔር ወይ ቀረበክሙ ቅሩብ እግዚአብሔር ለየዋሃን እግዚአብሔር በልባቸው ቅን ለሆኑ ሰዎች ምንድነው? ቅርብ ነው። ቅረብው ወደ እግዚአብሔር ወይ ቀረበክሙ እግዚአብሔርን ቅረቡት ምን ይላቸዋል? ይቀርባቸዋል ይላል። ይቀርባቸዋል። ስለዚህ እግዚአብሔር የራቀ ነው፣ እግዚአብሔር የቀረበ ነው። የራቀ በኃጢአት ወይንም ባለመፈለግ ስንኖርኛ እግዚአብሔርን በምንተው ወይንም በሥጋዊ በደማዊ አስተምሮ ወይንም ፍልስፍናና እውቀት እግዚአብሔርን እናገኛለን ስንል አናገኘውም። ለምን? መንፈስ ነው፣ ረቂቅ ነው። ማመን ይኖርብናል። በማመን ውስጥ ነው የምናውቀው እግዚአብሔር። በኃጢአት ውስጥ ስንኖር እግዚአብሔር ይርቀናል አለ፣ ግን ይርቀናል እያለ የሚርቅ ማለት ነው። እያለ መራቅ የእግዚአብሔር እንዴት ነው ካል እያለ መራቅ እግዚአብሔር እያለ በአሕዛብ ይኖራል፣ ግን ረድኤቱ የለም ማለት ነው። አንደኛ። ሁለተኛ ደግ ነገር እንድናስብ
የሚያደርገን እግዚአብሔር ይለየና ሰይጣን በልቡናችን ይመራል ማለት ነው። ከዚያስ ረድኤቱን እያነሳብን ይሄዳል። ሐዋርያው ቅዱስ ጳውሎስ ለማይረባ ምኞት አሳልፎ ሰጣቸው ይላል። ምን ማለት ነው? እግዚአብሔርን ከማወቅ እየራቁ በሄዱ ቁጥር ለማይረባ ፍላጎት አሳልፎ ሰጣቸው። አሁን እግዚአብሔር አሳልፎ የሚሰጥ ሆኖ አይደለም። ሰዎቹ በኃጢአት ላይ ኃጢአት እየጨመሩ አልመለስ ሲሉ፣ እግዚአብሔርን አላውቀው ሲሉ እግዚአብሔር ረድኤቱን ቸርነቱን እያነሳ ሲሄድ ምን ይሆናል ማለት ነው? ድንዙዛነ ልብ ይሆናል። ወይንም ልባቸው የደነዘዘ ወደ በጎ ነገር የማይመለሱ ይሆናሉ። ከዛ ምን ተብሎ ይገለጻል ካል እግዚአብሔር ረድኤቱን ስላነሳ ለማይረባ ለምኞታቸው ለስጋዊ ምኞታቸው አሳልፎ ሰጣቸዋል። ስለዚህ ለምን? ስለሚጠራጠሩት ወይም ስለማያምኑበት ማለት ነው። እኛ ግን ምን አለ? አምነናል፣ ተቀብለናል፣ ደግሞ ተስፋ አድርገናል። ተስፋ ያደረግነውን ያ ሊሆን እኮና ላይሆን ይችላል ብለን አንጠራጠረው። ለምን? ተስፋ እናደርገዋለን። ያንኛው ተስፋ ያደረግነው ለዘላለሙ ታማኝ ሆኖ ያን ተስፋ የምናደርገው የታመን ሆነን ተስፋ ለምናደርገው እንደሚገባው ተስፋ ለምናደርገው መጠን እንደሚገባ ሆነን ካላገኘን ምን ማለት ነው? ራሱ የሚጠረጠር ወይንም የማያወርስ ሆኖ ሳይሆን ተስፋ የምናደርገው በተሳሳተ መንገድ ስለነበረ ማለት ነው። ስለዚህ ተስፋ እናደርገዋለን፣ እንግዲህ አንጠራጠረው። ያ አለመጠራጠራችን ደግሞ እውነት መናገር ነው። ወይንም ያለብንን የኃጢአት ሸክም ካለ እየተናዘዙ በምናምነው እምነት ውስጥ ያንን ያመነውን የተገለጸውን ያን እግዚአብሔርን ይዞ ለመኖር እውነት መናገር ማለት ነው። እውነት መናገር ይሄ ደግሞ ምስክርነት ያሻዋል። አለማዋሸት ብቻ አይደለም። አሁን አንዱን ሲጠይቀው አለማዋሸት እውነት መናገር ነው። ከዚያስ ደግሞ ስለ እግዚአብሔር መናገርም ደግሞ መመስከር፣ በአሕዛብ መካከል መመስከር ምን ይሆናል ካል እውነት መናገር ይሆናል ማለት ነው። ስለዚህ ምን አለ ብለናል? አሚን ምንድን ነው? ማመን ነው። አመነ ከሚለው የግዕዝ ቃል የወጣ አሚን ደግሞ ማመን። አመነ ነው። አመነ። አሚን ደግሞ ፊደሉንም ቀይሯል፣ ትርጓሜውም ደግሞ ይቀይራል። ማመን ልብ በሉ። የቅድምኛው አምነ ምንድን ነው ያለ? አመነ የሚታመን አለ፣ አማኝ አለ። ከያስ አሚንስ ደግሞ ማመን የሚታመን አለ፣ ማመን የገሌን ማመን ይገባሃል፣ በገሌ ትመራ ይገባሃል እንደሚባለው ማለት። ስለዚህ ያ የምናምን ነው። ያመነውንስ ደግሞ አምኖ መኖር ብቻ አይደለም፣ መቀበል፣ የራስ ማድረግ፣ ገንዘብ ማድረግ ማለት ነው። አካል መሆን። እኔ የወይን ግንድ ነኝ እንዳለ በወይኑ ግንድ ላይ መኖር። መቀበል ብናል አይደለ? ተስፋ ማድረግ። ስለዚህ ተቀብለነው እንኳን አልጨረስነውም። ገና ተቀብለነው አልጨረስነውም። ለምን? ገና ተስፋ የምናደርገው ነገር አለ። ለምን? ከዚህኛው ዓለም ፈልሰን የምንሄድበት ሀገር አለ። ስለዚህ በዛ ተስፋ አድርገን የምንኖራለን። ወይንም ይሄን ያመንነው ያ እግዚአብሔር የሚታመነው እግዚአብሔር ተስፋ እናደርገዋለን። ለምን? በዚህኛው ዓለም በመውደቅና በመነሳት ነው የምንኖረው። በመውደቅና በመነሳት ስንኖር ግን በመውደቅና በመነሳት በማንኖርበት ሀገር ከራሱ ጋር ለመኖር ተስፋ እናደርገዋለን። ከዚህኛው ዓለም አሸጋግሮ ያው መንግስቱን ያወርሰን ዘንድ ከሲኦልም ደግሞ ከመቀጣት እንድን ዘንድ እርሱን ተስፋ አድርገን እንኖራለን። ለምን? ተቀብለነዋል፣ በቃ አምነነዋል፣ በቃ ብለን የምንኖር አይደለም። በቃን ከዚያ አመንኩ፣ ተቀበልኩት፣ በቃ ተስፋ የማደርገው ነገር የለኝም አንል። ለምን? በዚህ መካከል መቅረትና መሄድ ስላለ ወይንም መጓዝና መውደቅ ስላለ መቅረትና መሄድ ስላለ ማለት ነው። ስለዚህ እንዳንወድቅ የተቀበልነውን ደግሞ ተስፋ በማድረግ እንሄዳለን። ያን ደግሞ ተስፋ የምናደርገውን ደግሞ ተስፋ አድርገን ነው ለምንሰራውና ያመነው ነገር ሁሉ አለመጠራጠር ከዛ እውነቱን መናገርና መመስከር
ይኖርብናል። ሃይመነ አመነ ታመነ። ሃይመነ አመነ ታመነ። ሃይማኖት በቁሙ ማመን፣ መታመን፣ እምነት፣ ጽኑ ተስፋ፣ የአምልኮ ባህል በልብ በረቂቅ ሀሳብ የሚሳል ማለት ነው። በረቂቅ ሀሳብ የሚሳል እንግዲህ እምነት ብለናል አይደል? ጽኑ ተስፋ ብለናል። ጽኑ ተስፋ ማለት እንከን የሌለው ወይንም ሊቆረጥ የማይችል ማንም ሊለየው የማይችል ማለት ነው። ይህ ተስፋችንን ደግሞ በልብ ነው የሚኖረው። በአፍ ብንናገረውም በልብ ነው የሚኖረው። ያስ ደግሞ በረቂቅ ሀሳብ። ለምን ተስፋ የምናደርገው እግዚአብሔር ራሱ ለሰው ልጅ የገለጠው መግለጥ ነው። ሃይማኖት ስንል እግዚአብሔር ራሱን ለሰው ልጅ የገለጠው መግለጥ ነው። ሌላ አይደለም። አሁን ሃይማኖት ስንል ማመን፣ መታመን ብለን ተርጉመናል። ማመን፣ መታመን ብለን ተርጉመናል። ማንን? ሃይማኖትን ማለት ነው። ስለዚህ ማመን፣ መታመን ስንል የምናምነው እግዚአብሔር ነው። የሚታመን ማን ነው? የምናምነው እግዚአብሔር ነው። የሚታመንም ራሱ እግዚአብሔር ነው። የሚያምነው ደግሞ ሰው ነው። የሚያምነው ሰው ነው። የሚታመነው እግዚአብሔር ነው። የሚያምነው ሰው ነው። የሚታመነው እግዚአብሔር ነው። የምናምነው እግዚአብሔር ነው። ስለዚህ የሚያምን ሰው ነው። የሚታመን እግዚአብሔር ነው። ያስ ደግሞ ይሄ ሃይማኖት ተባለ። ማመን፣ መታመን ተወስተረው እንግዲህ ሃይማኖት እግዚአብሔር ራሱን ለሰው ልጅ የገለጠው መግለጥ የሰው ልጅ ሊቀበለው በሚችል መጠን እግዚአብሔር ስለ ራሱ ማንነት ለእኛ የተናገረው ወይንም የገለጠው የሰጠው ስጦታ ነው ማለት ነው። ያ ደግሞ እውነታ ነው። ስለዚህ እግዚአብሔር ራሱን ገለጠው። ያ ምን ተባለ? ሃይማኖት ተባለ። ለምን? ሃይማኖት የማይቀየርና የማይለወጥ በሆነ ጊዜ የተገኘ አይደለ። ከመጀመሪያው ከስሩ ከመላእክት ጀምሮ የሰው ልጆች ከመፈጠራቸው በፊት የነበሩ ፍጥረታት ያመኑት ያ እግዚአብሔር ነው ማለት ነው። ራሱ የተገለጠው መገለጥ ስለሆነ ራሱን ነው ያገለጠው፣ ሌላ አካል አይደለም። ስለዚህ ራሱ እግዚአብሔር የማይለወጥና የማይቀየር ስለሆነ ያ የተገለጠው ራሱ ስለሆነ እግዚአብሔር ሃይማኖት ራሱ ነው ማለት ነው። ስለዚህ ሃይማኖት አንድ ነው ስንል እግዚአብሔር ራሱ አንድ ነው ነው። አይለወጥም፣ ሁለትነት የለውም ስንል እግዚአብሔር አንድም ሶስትም ይባላል እንጂ አንድም ሁለትም አይባልም፣ ሁለትም ሶስትም አይባልም። እግዚአብሔር አይባልም። በባህሪው አንድ የሆነው እግዚአብሔር ራሱ ምንድነው ማለት ነው? ሃይማኖት አንድ ተባለ እንጂ በአካል ሶስት የሆነው ሃይማኖት ሶስት አልተባለ። ለምን? ሶስት አካል በአንድ ባህሪ የሚገለጽ ስለሆነ ያ የተገለጸው መገለጽ ደግሞ ራሱ እግዚአብሔር ስለሆነ ማለት ነው። ራሱ እግዚአብሔር ስለሆነ የምነግራችሁ ገና ብዙ አለኝ። ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። ለምንድን ነው? ይለብባቸዋል እንድታውቁ። ለምንድን ነው ከተባለ በመንፈስ ቅዱስ መገለጥ ወይንም በማርቆስ ቤት እንዳሉ እሱ ይለብባቸዋል ማለት ልብ እንድታደርጉ ይስልባቸዋል። የምነግራቸዋለን ግን አሁን አይደለም። አሁን የምትችሉት አይደለም ይላል። ለምን? አጽናኝ መንፈስ ቅዱስ እስኪወርድላቸው ድረስ። ለአንደኛ። ሁለተኛ ይህንኛው ትርጓሜው የሚያሳየን በራሱ ሰው አንድ ጊዜ ነገር እግዚአብሔርን ተምሮ አይጨርስም። ሁልጊዜም ተምሮ ባይጨርሰውም ግን አሁንም ከዕለት ዕለት አዲስ እንደሆነ የሚያሳይ ነው። ወይንም በጊዜው አንድ ጊዜ ብቻ የሚገለጥ አይደለ። ሰው እንደ ሃይማኖቱ ጽናት እንደ አእምሮው ስፋት የሚገለጽለት እውነታ ስለሆነ ማለት ነው። የምነግራችሁ ገና ብዙ አለ። ነገር ግን አሁን አይደለም ማለት አሁን ልትሸከሙት አትችሉም። ስለዚህ ያ 71 ቋንቋ አዲስ 71 ቋንቋ ተገልጾላቸው የተናገሩት ማን ሲወርድላቸው ነው ማለት ነው? መንፈስ ቅዱስ ሲወርድላቸው ነው። መጀመሪያ ላይ ልትሸከሙት አትችሉም የተባሉትን እንዲሸከማቸው ያደረጋቸው ራሱ እግዚአብሔር ነው። መጀመሪያም ልትሸከሙት አትችሉም ያላቸው እግዚአብሔር ነው።
መጀመሪያ እንዲሸከሙት ማድረግ አይችልም ነበር ወይ? ይችላል። ጊዜ ገብይር ለእግዚአብሔር። እግዚአብሔር ስራውን የሚሰራበት ጊዜ አለው። ስለሚችል ብቻ አንድ ጊዜ ልስራው አላለም። ማድረግ ሁሉን ማድረግ ስለሚቻለው አንድ ጊዜ ልስራው አላለም። ስለዚህ አሁንም ደግሞ የማናውቀው አለ ብለን ያ የተገለጠው ራሱን እግዚአብሔርን ያ የተገለጠው በእኛ ልናውቀውና ልንረዳው በምንችል በእኛ በአእምሯችን መጠን ልክ እንጂ እንደ እግዚአብሔርነቱ ለሰው አልተገለጸም ማለት ነው። እንደ ማንነቱ እንደ እግዚአብሔርነቱ ምን አላለ? አልተገለጸም። አሁን እንደ እግዚአብሔርነቱ አልተገለጸምና እኛ በምንችለው መጠን ተገለጸ ማለት ምን ማለት ነው? ያ የተገለጸው እግዚአብሔርነት የቀረው ነው ማለት አይደለም። የእግዚአብሔርን ሁለንተናውን ጠንቅቆ ማወቅ ለእኛ አይምሮ አልተሰጠውም፣ አልተቻለውም ማለት ነው። ያ ያለው እግዚአብሔር እኛ በምንችለው አምሳልና ሁኔታ ተገለጸልን እንጂ በዚህ መሰረት ሃይማኖት መንገድ ስንላውን ነገር ግን ቃሌን ስሙ እኔም አምላክ ሆናችኋለሁ እናንተም ሕዝብ ትሆኑኛላችሁ መልካምም ይሆንላችሁ ዘንድ ባዘዝኋችሁ መንገድ ሁሉ ይሂዱ ብዬ በዚህ ነገረኝ አዘዝኋለሁ። አሁን እግዚአብሔር ስለ መንገድ ምናምን ማውራት ኖሮበት አይደለም። በቻለው መጠንና ሁኔታ አይደል ያለው በቻለው። ስለዚህ በዚህ መንገድ ሂዱ። ለጊዜው በዚህ መንገድ ሂድ ሲባል ሰው ሄድ ለመሄድ ስንል እዚህ ቦታ የሚሰደብ በዚህ መንገድ ያደርሳል። ስለዚህ አሁን ባለነገርኳችሁ አስተምሮ ሂዱ ማለት ነው እንጂ ስለ መንገድ አይደለም። መንገድ ስለሚያውቁ በዚህ መንገድ ሃይማኖትን መንገድ ነው የሚጠራው ማለት ነው። ግን እኔ የህይወት መንገድ ነኝ። ያንን መንገድ ራሱ ባለቤቱ በሐዲስ ኪዳን ሲተረጉምልን ምን አለ? መዝሙረኛው ዳዊትን የህይወት መንገድን አሳየኸኝ እንዳለ እነዚህን 12ቱን ሐዋርያትን በአሕዛብ መንገድ አትሂዱ እንዳላቸው ራሱ ባለቤቱ ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የእውነትና የህይወት መንገድ ነኝ አለ ማለት ነው። የህይወትና የእውነት መንገድ ነኝ። ስለዚህ በዚህ መንገድ ሂዱ ማለት በእኔ ኑሩ ነው። የህይወት መንገድነቱን ምን ብሎ አሳየን? በኋላ የሚመጣ ሆኖ ስጋዬን የበላ ምን አለው አለ? የዘላለም ህይወት አለው። እኔ ህይወት ነኝ ብሏል እኮ አይደለ? ስለዚህ የዘላለም ህይወት አለው ማለት እግዚአብሔርን ወርሶ የሚኖር ነው፣ ከእግዚአብሔር ጋር የሚኖር ነው። ሃይማኖት የሚባለው ያ ራሱ ነው። የዘላለም ህይወት አለው ማለት እኔ ህይወት ነኝ ብሏል ራሱ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። እኔ የህይወት መንገድ ነኝ፣ የህይወት መንገድ ነኝ። ከስ ራሱም ህይወት ነው። የህይወት መንገድ የሆነ ራሱ ህይወት ነው አይደል? ስለዚህ ከኔ ጋር ይኖራል፣ እኔን ወርሶ ይኖራል ማለት ነው። በአሕዛብ መንገድ አትሂዱ ማለት አምልኮተ ጣዖትን አትያዙ። አሁን የአሕዛብ መንገድ የተባለው አምልኮተ ጣዖት ነው፣ ስህተት ነው፣ ኑፋቄ ክህደት ነው ማለት ነው። መንገድ ተብሎ የተጠራባቸው ስህተታቸው አምልኮታቸው ጣዖት አምላኪነታቸው ነው በአጠቃላይ። ወይንም እግዚአብሔርን አለማወቃቸው ነው። እግዚአብሔርን አለማወቃቸው የፈጠራቸው እግዚአብሔርን መርምረው እንደ እግዚአብሔርነቱ አለማምለካቸው ምን ተባለ? የስህተት መንገድ ተባለ ማለት ነው። በእነሱ መንገድ አትሄዱ፣ ሌሎች እንዳይሄዱበት ተከለከለ። ስለዚህ የህይወትን መንገድ አሳየኝ ዋራከኒ ፍኖተ ሕይወት ተብሎ ተገለጸ ማለት ነው። ስለዚህ መንገድ ነኝ ሲል በእኔ ሂዱ ማለት ነው። ብርሃን ነኝም ብሏል፣ መንገድ ነኝም ብሏል፣ የህይወት ጎዳና ነኝም ብሏል። ይህንኛው ማለት ምን ማለት ነው ካል በዚህ የምትኖሩ እኔን ወርሳችሁ ትኖራላችሁ፣ ከኔ ጋር ትኖራላችሁ። ለምን? ይህን ሁሉ የህይወት መንገድ የተገለጸው ያ አስተምረው ያነገርኳችሁን ያዙ፣ ከያዛችሁ ከኔ ጋር ትኖራላችሁ። ለምን? የተገለጽኩት እኔ ስለሆንኩ ማለት ነው ብሎ ነገረ። የተገለጽኩት እኔ ስለሆንኩ ምን በሉ በዚህ ኑሩ። መንገድ ይሄ ነው ማለት የተገለጸው ያንን መገለጥ እግዚአብሔርን ማመንና በእርሱም ደግሞ ማምለክ። እኔ መንገድና እውነት የህይወትም እውነት ህይወትም ነኝ፣
በእኔ በቀር ወደ አብ የሚመጣ የለም ማለት መንገድ ነው የተገለጸ ማለት ነው። በእኔ በቀር ወደ አብ የሚመጣ ምን የለም፣ ከአብ በቀር ወደ እኔ የሚመጣ የለም ይላል ደግሞ አይደል እዚህ ዮሐንስ 5 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 5 ላይም ደግሞ በአብ በቀር ወደ እኔ የሚመጣ የለም ይላል። እዛ ላይ ደግሞ ውስጥ ነው። ስለዚህ ምንድን ነው እኔ መንገድ ነኝ ማለት? ይህ በአዲስ ኪዳን የተናገረው መንገድነቱን ሲገልጽ ማለት ነው። በዚህ ዓለም በአካል ተገልጸ አሕዛብ እስመ አሕዛብ አፍቀሩ አርአያ ወአምሳለ ዘጸረቡ ወጸረቡት። አሕዛብ ግዙፍ አምላክን ፈለጉ። ያ ግዙፍ አምላክን ከሻችሁ ብሎ በግዘፈ ሥጋ ተገለጸ ይላል። ከዛስ ደግሞ እኔ በግዘፈ ሥጋ ተገልጬ ነግሬያችሁ እኔ የነገርኳችሁን ካልተቀበላችሁ በእኔ ካላመናችሁ በሰማይ አባት አለን የምትሉት የለም። አብን ወላዲ ማለት አትችሉም ከእኔ በቀር። እኔ ያስተማርኳችሁን ሕገ ወንጌልን ሳትፈጽሙ ሥጋዬን ሳትበሉ ደሜን ሳትጠጡ የዘላለም ሕይወት የለም። የዘላለም ሕይወት የለም። በእኔ በቀር ማለት የእኔን ሥጋዬን ደሜን የበላ ምን ብለን አንቀድም? የዘላለም ሕይወት አለው ብለናል። እሱን ያልበላ በእርሱ በደሙ ያልተቀደሰ በማይገቡ ያልተጠመቀ ምናንንም ወደ አብ የሚመጣ የለም ማለት ነው። ከአብ በቀር ወደ እኔ የሚመጣ የለም ማለት ደግሞ አብን ወላዲ ሳይል እኔ ልጅ የሚል የለም። እኔ ልጅ ካለ ደግሞ አብን ወላዲ ማለት መቻል አለበት። እኔ ልጅ ብሎ አብን ወላዲ የሚል ምን አይልም፣ እኔ ልጅ ማለት አይችልም። አብን ወላዲ ብሎ ደግሞ እኔ ልጅ ማለት አይችልም። ስለዚህ ከእኔ በቀር በእኔ በቀር ማለት እኔን አብን ልጅ ብሎ እኔ አብን ወላዲ አባት ብሎ እኔ ልጅ ካላለ፣ እኔ ልጅ ብሎ አብን ምን ካላለ ወላዲ ካላለ ወደ አብ የሚመጣ የለም። እንዲያውም ሊቁ ምን ይላል? ቅዱስ ያሬድ ሃይማኖት በአብ ተፈጠረች፣ ወደ ወልድ ታደርሳለች፣ ወደ መንፈስ ቅዱስ ትፈጸማለች ብሎ ይናገራል። ምን ማለት ነው? በአብ ተፈጠረች፣ ወደ ወልድ ታደርሳለች፣ ወደ መንፈስ ቅዱስ ደግሞ ትፈጸማለች ብሎ ይናገራል። በአብ ተፈጠረች ማለት አብ ፈጠራት ማለት የአብን ወላዲነት ትናገራለች። አሁን እኛ ቅድም ስንለው እንደነበረው ያ የተገለጠው ሃይማኖት ማለት የተገለጠው መገለጥ ነው ያልነው። አብን ወላዲ ብለን ወልድን ተወላዲ እንላለን ነው። በአብ ተፈጠረች ማለት አብን ወላዲ አስራጺ ታሰኛለች። ወደ ወልድ ታደርሳለች ማለት ደግሞ ወልድን ተወላዲ ታስብለናለች። በመንፈስ ቅዱስ ትፈጸማለች ማለት ደግሞ መንፈስ ቅዱስን ሰራጺ ወደ ማለት ብለን መንፈስ ቅዱስን ሰራጺ ብለን ወደ ማመን ታደርሰናለች። ለማን? ሃይማኖት ያለው ሰው አብ ወላዲ አስራጺ ነው። ይወልዳል ያሰርጻል እንጂ አይወልድም። ማን ነው? አይወለድም አይሰርጽም። ወልድም ይወለዳል እንጂ አይሰርጽም አይወልድም። መንፈስ ቅዱስም ይሰርጻል እንጂ ምን አይልም? አያሰርጽም፣ አይወለድም፣ አይወልድም ብላ ወደ ማመን ታደርሳለች ነው ሃይማኖት። ስለዚህ ሃይማኖት የምንለው እንዲህ ብሎ ማመን ነው ማለት ነው። እግዚአብሔርን እንዲህ ብሎ ማወቅ ከዚህ ውጭ ያለው በአንድነትና በሶስትነት የሚመሰገነውን የሚሰደሰውን እግዚአብሔር አንድነቱን በባህሪ ቢወልደውም ያልተለየ ቢወልደውም የማይቀድመው ቢያሰርጸውም የማይቀድመው ጥንት የሌለው
ጥንት ከሌለው ጥንት የሌለው የተገኘ ራሱ እግዚአብሔር ብላ ግንሳ ወላዲ አስራጺ ተወላዲ ሰራጺ ብላ እንድንኖር የምታደርገን ያቺ ናት ሃይማኖት። ያችን ነው የገለጸልን እግዚአብሔር። ያ እንዲህ የሆነው እግዚአብሔር ተገለጠ። ራሱን የገለጸው መግለጽ ነው ብለን እናገራለን ማለት ነው። ስለዚህ በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ይላል ሐዋርያው ቅዱስ ጳውሎስ። ለምን በዚህ መንገድ ያሉትንም ሰዎች ማለት በክርስቶስ ኢየሱስ ያመኑትን ሐዋርያው ቅዱስ ጳውሎስ ምን ለማድረግ በክርስቶስ ከማመኑ በፊት ሊገድላቸው ከንጉሱ ደብዳቤ ይቀበል ነበር። ለምንድን ነው እንዲህ ያለ የነበረው ካል ቅዱስ ጳውሎስ ዘመኑ አልደረሰም ገና አልተወለደም ብሎ እንጂ እንደ ሌሎች እንደ አሕዛብ አይደለም። የተማረ ኦሪትን የሚያውቅ ለፈጣሪው የሚቀና ነበረ። ከገማልያል እግር ስር ቁጭ ብሎ የተማረ ማለት ምሁረ ኦሪት ነው። ግን ዘመኑ አልደረሰም ጊዜው አልደረሰም የሚል ነበረ ኢየሱስ ግን ማለት ከዚህ በኋላ በዚያ መንገድ ያሉት ሁሉ ሊገድላቸው ከደብዳቤ ሊቀበል ነበረ። በኋላ እንደምናውቀው ክርስቶስ ተገልጾለት እንዲያምን ያደረገው ማለት ነው። ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ ይላል። ይወቅ ልብ በሉ። ኃጢአተኛን ምን የሚለው ከተሳሳተበት መንገድ የሚመልሰው ያ መንገድ የተባለ ኃጢአተኛን ከተሳሳተበት መንገድ ከያዘው የስህተት አምልኮ የሚመልስ ሰው ካለማወቁ የሚመልስ ሰው ኃጢአቱን እንዲሸፍን ይወቅ። የራሱ ኃጢአትን ይቅር እንደሚለው እግዚአብሔር ለምን መልሶታል? እግዚአብሔር እንዲህ አድርጎ ያንን መንገድ አለው ማለት የትኛው አምልኮ ተጣዖትን ወይም የተሳሳተውን በሁሉ ማለት ነው። ቅዱስ ያዕቆብ ሐዋርያው ሲነግረን በዚህ መልኩ ኃጢአተኞች ብፁዕ ቢሲ የሆነ በምክረ ረሲያን በረሲያን በዝንጎች በኃጢአተኞች ምክር ያልሄደ ምንድን ነው ይላል? ብፁዕ ነው የከበረ ነው። ስለዚህ ያ የዝንጎች መንገድ ተባለ ማለት ነው። ለምን ዝንጎች የተባሉ እግዚአብሔርን የዘነጉ እግዚአብሔርን ያላወቁ ያ የተገለጸው አንድ ጊዜ የተገለጸው እግዚአብሔርን እንደ እግዚአብሔርነቱ ስላላወቁ እግዚአብሔርን እንደ እግዚአብሔርነቱ ካላከበሩት ወይንም እግዚአብሔርን ወደ ማወቅ የማይገሰግስ ልቡና በኃጢአት የተሸፈነ ማለት ነው። ያም የተሸፈነው ደግሞ የተሳሳተ መንገድ ይባላል ተብሎ ተጠራ። ያ የተሳሳተ መንገድ ደግሞ የሚመልሰው ሰው ደግሞ ኃጢአቱ እንደሚሰረይለት ተነገረ ማለት ነው። ኃጢአቱ እንደሚሰረይለት ከማን? ከዛ